ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን እንተኛለን፣ ተኝተን እንነሳለን። ምን ያስተኛችኋል? የሚተኛ ሰው እንዲነቃ የሚነገረው የመቀስቀሻ መልእክት ነው። ይሄ የቤተ ክርስቲያናችን የዕለት የዕለት ትምህርትና አዋጅ ይሄ ነው። እንዲያውም ትሰማላችሁ፣ መጥቅ ይደወላል። ደውል ማለት ነው። ቤተክርስቲያን ሰምታችኋል አይደል? ደውል ማለት ለተጋቡ ብቻ አይደለም የሚደወለው፣ እኛን ለማንቃት ሐሳባችን ለማቅናት ተሰብስበን መተን እኮ ቅዳሴው መካከል ላይ በብዙ አዋጅ፣ በብዙ ትእዛዝ፣ በብዙ ምሪት ህይወታችን እንዲስተካከል ደውሉ እየተደጋገመ ይደወላል። ተመልከቱ፣ ጻኡ ሲባል ይደወላል፣ ለመውጣት ትእዛዝ ተሰጥቶ። እግዚኦ ሲባል ይደወላል፣ እያንዳንዱ ሰው ተነስቶ እጁን ዘርግቶ ወደ ፈጣሪው ለመጮህ። ከቤተልሔም ስጋውና ደሙ በትንሹ መጥቅ እየተደወለ በቅዳሴው ተጋቡ ይደወላል፣ ለፍታት ይደወላል። ቤተክርስቲያን አዋጅ ሲኖራት፣ ጥሪ ሲኖራት፣ ምዕመናን ሲሰበስብ ደውል ይደወላል። ይሄ ደውል ምንት ያነውመክሙ፣ ምን ያስተኛቸዋል፣ ተነሱ የሚል አዋጅ አለው። ያው የተኛ ሰው መቀስቀስ አለበት። መቼም የተኛ ሰው የሚቀሰቀሰው አውቆ የተኛ አይደለም። አውቆ የተኛን መቀስቀስ በድንጋይ ላይ ውሃ ማፍሰስ ይላሉ አባቶቻችን። በድንጋይ ላይ ውሃ ማፍሰስ ማለት ድንጋዩ የሚጠጣው የሚረባው ነገር የለም፣ ውሃውም ይባክናል፣ ለድንጋዩም ርባና የለውም። አውቆ የተኛን ሰው መቀስቀስ እንደዚህ ነው። አውቆ የተኛን መቀስቀስ ድንጋይ አለት ላይ ውሃ እንደማፍሰስ ነው። ስለዚህ ከንቱ ድካም ነው የሚሆነው። መጽሐፍ እንዲህ ይላል። ታላቁ ሲራክ በመጽሐፈ ሲራክ ምዕራፍ 22 ቁጥር 7 ላይ አንቅሆ ቀስቀሰው እምአብይ ነዋም ለዘይነውም፣ ከታላቅ እንቅልፉ ላይ የሚተኛውን ሰው አለ። የሚተኛውን ሰው ከታላቁ እንቅልፉ ላይ ቀስቅሰው። ነገር ግን አለና ምን አለ? ዘይነግሮ ለአብድ ከመዘይነግር ለድቁስ፣ ለሰነፍ ሰውና ለማያስተውል ሰው ንግግር የሚያበዛ ሰው ጭልጥ ያለ እንቅልፍ ውስጥ ተኝቶ ወሬን የሚሰማ ሰውን ነው የሚመስለው ይላል። ወሶባ ሄለቀ ነጊሮቶ ይብለከ ምን ተትቤ፣ ነግረኸው ስታበቃ ሰነፍ ሰው ምንድን ነው ያልከው ይልሃል። የተኛን ሰው አውቆ ቢተኛ አሊያም ሳይነቃ ነገር አብዝተ ብትናገር አይሰማህም ይላል። ዛሬ በጣም ትምህርት ይሰጣል፣ ስብከት ይሰበካል። አብዝታ ቤተ ክርስቲያን ከነግ ስባት እስከ ሰርክ መስዋዕት ድረስ ደጃፎቿ ተከፍተው ቃል እግዚአብሔር ይነገራል። ነገር ግን ይህ ሁሉ የሚነገረው ቃል እግዚአብሔር ምንም እንዳልተፈጠረ አስበን እንድናድር የሚሆነው ብዙዎቻችን በመኝታ ላይ ነው ያለ ነው፣ ስላልነቃ ነው። ቅዳሴ ላይ ትሰማላችሁ፣ ዲያቆኑ እየደጋገመ ተንስኡ ለጸሎት ይላል። እንዲያውም እለትነብሩ ተንሱ፣ የተቀመጣችሁ ሰዎች ተነሱ የሚል አዋጅ ያውጃል። አበው የተቀመጣችሁ ሰዎች ተነሱ ማለት በቅዳሴ ላይ እንድንቀመጥ አዋጅ ትእዛዝ ኖሮ አይደለም። እንዲያውም በእኛ ቤተ ክርስቲያን ነው በብዛት ቤተ መቅደስ ሲሰራ ከቤተ መቅደሱ ንዋያት መካከል አንዱ አስፈላጊ ነገር መቀመጫ ወንበር የሆነው። ምስራቃውያኑን በሉ ከምስራቃውያኑ ውጭ ኦሪየንታል ከተባሉ ጸባሃውያን የኛን ሃይማኖት በዶግማ ጭምር ከያዙት እንደ ህንድ ቤተ ክርስቲያን ያሉት ብታዩ በቤተ መቅደስ ውስጥ ወንበር የሚባል ነገር አይቀመጥም። ምክንያቱም ቤተ መቅደስ ማለት ቀራኒዮ ማለት ነው። ቀራኒዮ ላይ የሚቀመጡ ቁማርተኞቹ ብቻ ናቸው። ቀራኒዮ ላይ ብርቶቹ የተሸለሙ ጸንተው የቆሙት ናቸው። ወንበዴው የቀኙ ለምሕረት የታደለው መከራ እየተቀበለው ቆሞ በመንግስት አስበኝ ያለው እናቱ ድንግል ማርያም ወይ ቀውማን የተባለው ሴቶቹ በመስቀሉ አንጻር ግርጌ ቆመው ነበር ተብሏል። በአንጻረ መስቀል ቀዊሞ ይላል ዮሐንስ። በአንጻረ መስቀል በመስቀሉ አንጻር ቆሞ ነበር ይላል። መስቀሉ ስፍራ ላይ የበረከት ሰዎች በሙሉ ቆመዋል። የ3 ሰዓቱ ቅዳሴ የ3 ሰዓት የቀራኔው ቁመትን ነው የሚመስለው። ስለዚህ ምንም አይነት አዋጅ የለም። ምናልባት ወንበሩም የተዘጋጀው ብዙ ደካማ ሰዎች ስለሚኖሩ ዝለትና ድካም ቢያገኛቸው ከቅዳሴ እንዳይታጎሉ በማለት አረፍ ሊሉ ነው። እንዲያረፉት ይቀመጡ ይሆናል። አዋጁ ግን ተለይቶ አይደለም። ተነሱ የተቀመጣችሁ ሰዎች የተባለው እንድንቀመጥ ታዞ ሳይሆን የምንቀመጥበት ወንበር የምንተኛበት አልጋ ቤተ ክርስቲያን ውስጥ የለም። ነገር ግን አንዳንዶቻችን ቅዳሴው እየተቀደሰ ከአንክሮ ከተዘክሮ ተለይተን ስለምንኖር ነው። መዘንጋት፣ ሀኬት ማለት ስንፍና ማለት ነው። መዘንጋት ማለት አለማስታወስ ማለት ነው።
እንድናስተውልና እንድንበረታ የሚሰጠው አዋጅ ተንሥኡ ለጸሎት የሚለው ነው። ተንሥኡ ለጸሎት፣ ተነሱ ለጸሎት የሚለው እያንዳንዳችን የሚቀሰቅሰን ነው። አንዳንዶቻችን ቆመናል። ስጋችን ቤተ መቅደስ ውስጥ አለ። ሐሳብና ፈቃዳችን ህሊናችን ግን ሙግት ይዞ በየመንደሩ በየሰፈሩ ከቤተ ክርስቲያን አጸድ በአፋ ነው። ቆመን ስጋውያን ሆነን ስጋዊ ነገር የምናስብ ሰዎች አለ። ወንህነሰ ስጋውያን። ለዚህ ነው ቅዱስ ዲዮስቆሮስ እንደው በቅዳሴው ሀዳፌ ነፍስ ላይ እኛ ግን ስጋውያንን የስጋን ነገር እናስባለን፣ የስጋን ነገርም እንሰራለን፣ አንተ ግን የመንፈስን ነገር አስተምረን ይላል። መንፈሳዊ ነገር ተምረን በመንፈሳዊ ማዕድ ላይ በመንፈሳዊ ሰበና እንድንቆም እግዚአብሔር ይርዳን። ስለዚህ መንፈሳዊ ሆነን እንድንቆም ነው። ከአራተ ዝንጋኤ በተዘክሮ ከመዘንጋት አልጋ ላይ በማሰብ በማስተዋል እንድንቆም፣ ከአራተ ሀኬት በአንክሮ ከስንፍና አልጋችን ላይ በመደነቅ ቅዳሴውን አይተን እንድንቆም የተሰጠ አዋጅ ነው። ለዚህ ነው መንቃት ያስፈልጋል። ዓለማችን እንግዲህ ዘንድሮ የደከመውን ሰው ለማንቃት በጣም ብዙ መንገዶች ይጠቀማል። ደግሞ አይታችኋል። ሁሉም ሰው የአንቂ ንግግር ተናጋሪ ነው መሰለኝ አይደል? አሁን ዛሬ አይታችኋል። አይምሮ የላላና ምላሱ የሰላ ሰው በጣም ብዙ ቪዋል ተቀባይነትም አለው። በጣም የሚደመጥ የሚሰማው ሰው ሞቲቬት የሚያደርግ ስፒች የሚያቀርብ ሰው ነው። ከዚህ ቀጥሎ ሞቲቬሽናል ስፒከር እገሌ ተጋብዟል፣ እሱ አነቃቂ ንግግር ያደርግልናል ተብሎ ብቻ መድረክ ላይ እንኳን ሳይቀር እድል እየተሰጠ ነው በዚህ ዘመን። ያው እንዲያነቃቃ ማለት ነው። ማንቃት በጎ ነው። የተኛውን አንቃው ይላል መጽሐፍ። ንቁ፣ በሃይማኖት ጎልምሱ፣ ጠንክሩ ተብሏል። እውነት ነው። የተኛ ትውልድ መንቃት አለበት። የምናነቃው ምኑን ነው የሚለውን ግን ማወቅ ያስፈልጋል። አውቆ የተኛውን አይደለም። እንደነገርኳችሁ ነው። አውቆ የተኛን መቀስቀስ በድንጋይ ላይ ውሃ እንደማፍሰስ ነው። ሳያስተውል የኖረውን 3 የንቃት ደረጃዎች አሉ። አንዳንድ ጊዜ ስሜት ይነቃል፣ አንዳንዴ አይምሮ ይነቃል፣ ሶስተኛው ግን ውስጣችን ያለው መንፈስ ይነቃል። ስሜታውያን ሲነቁ ውጪ ያለው ተጽዕኖ ስለሚያሸንፋቸው የሚያደርጉትን አያውቁ። ስለዚህ አምቢሽን ይባላል። በመደነቅ ዝም ብለው ተነስተው ብቻ ሞቲቬትድ በሆኑበት ወይም ባነቃቸው ንግግር ሰበብና መጠን የሚያደርጉትን እንኳን አያውቁ። ስለዚህ ውጫዊ ተጽዕኖ በቀላሉ ይገዛቸዋል። ስሜታውያን የሆኑ ሰዎች የሚያነቃቸው ንግግር ስሜታቸው ነው የሚያነቃው። ስሜት ለውጪ ተጽዕኖ ተጋላጭ። ስለዚህ ሸቀጥ ማራገፊያ ነው የሚሆኑት። የሐሳብ ማከማቻ ነው፣ ቆሻሻ መድፊያ ነው የሚሆኑት። ማንም ሰው የበላውና የጠጣው ሳይስማማው ያገሳ እንደሆን ያንን ተቀብለው ቆሻሻውን ተሸክመው ትውልዱን ይበክላሉ። በጣም ዓለማዊው ንግግር፣ ምድራዊ የሆነው ዲስኩር ዓላማውና ተልእኮ ይሄ ነው። ስጋውያን የሆኑ ሰዎች ስጋዊ ነገር ነው የሚናገሩት። ስለሚያልፈው ነገር ነው የሚጨነቁት። ስለሚጠፋው ነገር ነው የሚጠበቡት።